ዛሬ ደግሞ የምንመለከተው ኢኩዌሽን ኦፍ ላይን ነው የምንመለከተው። ኢኩዌሽን ኦፍ ላይን ኢን 3D ማለት ነው። መጀመሪያ ላይ አሁን ለምሳሌ ኢኩዌሽን ኦፍ ላይንን ስንፈልግ አሁን ለምሳሌ 1D ከሆነ ምን እናደርጋለን? ሁለት ፖይንቶች አሉ። እነሱ ፖይንቶች ስናገናኛቸው ላይን ይሰጠናል። ኢኩዌሽን ኦፍ ላይን እንደዛ ነው የምናገኘው ማለት። ሁለት ፖይንቶች አሉ። ሁለት ፖይንቶቹ ማገናኘት ነው። ሌላ ምንም የምናደርገው ነገር የለም ማለት ነው። 2D ደግሞ ሲሆን ምን ስንፈልግ ነበር? ፖይንት እና ስሎፕ ስንፈልግ ነበር። ፖይንት እና ስሎፕ ፈልገን የትኛውን ፎርሙላ ስንጠቀም ነበር? y2 minus y1 equal to m x2 minus x1 እንደዚህ አድርገን ስናገኝ ነበር በ2D ላይ ማለት ነው። አሁን ደግሞ ምን መጣ? 3D መጣ። 3D ሲመጣ እንዴት እንስራው የሚል ጥያቄ ይነሳል ማለት ነው። 3D ላይ ሲመጣ ሶስት ኮምፖነንቶች ነው ያሉት ማለት ነው። ሶስት ኮምፖነንቶች ስላሉን የተለያየ ዲፈረንት የሆነ እንትን ይኖረዋል ማለት ነው። ለምሳሌ እስቲ ስኬች ለማድረግ እንሞክርና እንትኑን ለማየት እንሞክር። ምክንያቱም ኤክስ ዋይ ዚ ናቸው ያሉት ማለት ነው። ኤክስ ዋይ ብቻ አይደለም ያለ ኤክስም አለን ዋይም አለን ዚም አለን ማለት ነው። ስለዚህ እንደዚህ ነው ያለን እና በ3D ላይ ላይን ኦፍ ኢኩዌሽንን ለመግለጽ ምን ያስፈልገናል? ፖይንት ያስፈልገናል። የሆነ ፖይንት ያስፈልገናል። አሮን ነው እዚህ ጋር ሊሆን ይችላል፣ እዚህ ጋር ሊሆን ይችላል። ብቻ የሆነች ፖይንት ያስፈልገናል። እቺን ፖይንት ሌትስ ሴ ኤል እንበላት። ከዛ ፖይንት እና ላይን ነው የሚያስፈልገን እንትን ለላይን ኦፍ ኢኩዌሽን ኦፍ ላይን ኢን 3D ለመግለጽ ፖይንት እና ላይን ነው የሚያስፈልገን። እቺ ሌትስ ሴ ዚስ ላይን ሰም ላይን ማለት ነው። ላይን ብቻ ሳይሆን ቬክተር መሆን አለበት ይሄ ላይን ማለት ነው። ስለዚህ አሁን እኛ ኢኩዌሽን ኦፍ ላይን ለማግኘት ምንድነው ማድረግ ያለብን? አሁን ለምሳሌ ይሄ እቺ ፖይንት ናታ። በዚህ ፖይንት ላይ የትኛውን ኢኩዌሽን ኦፍ ላይን ነው የሚፈልገው ነው የሚለውን ጥያቄ ማወቅ አለብን። መጀመሪያ የኢኩዌሽን ኦፍ ላይን ኤልን ይፈልግ ነው። ስለዚህ ሌትስ ሴ እቺን ፖይንት ፓስ አግቡ ሜጅ የሆነ ላይን እንሰራለታለን። ፓስ ያደርጋል እና ደግሞ እቺኛዋን እና እቺኛዋ ምን መሆን አለባት? ፓራሌል መሆን አለባቸው። እነዚህ ሁለቱ ፓራሌል መሆን አለባቸው። ስለዚህ እነዚህ ሁለቱ ፓራሌል ናቸው ማለት አንደኛው የሌላኛው ስካለር መልቲፕል ነው ማለት ነው። ሁለት ላይኖች ፓራሌል ናቸው የምንላቸው መቼ ነው? ሁለት ላይኖች ፓራሌል የሚሆኑት አንደኛው የሌላኛው ስካለር መልቲፕል ሲሆን ነው ማለት ነው። ስለዚህ ይሄኛው በጣም ትልቅ ሊሆን ይችላል ላይ ቪዲዮ ነው በጣም ትልቅ ሊሆን ይችላል፣ በጣም ትንሽ ሊሆን ይችላል ማለት ነው። ስለዚህ ኤግዛክትሊ ምን እንደሆነ አናውቅም ማለት ነው። ኤግዛክትሊ የሆነ ሌንግዙን ኤግዛክትሊ አናውቅም። እኛ የፈለግነው እቺን ፖይንት ነው እና እቺን ፖይንት ነክቶ የሚያልፍ የሆነ ላይ ነው የፈለግነው ማለት ነው። ስለዚህ ምንድነው ማድረገው? ፒኖት እና ፒቢ ይልሰደው ምንም ሊሆን ይችላል ማለት ነው። ፒኖት ደግሞ ማለት ሌትስ ሴ ኤክስ ኖት ኤንድ ዋይ ኖት ነው። ይሄኛው ደግሞ ኤክስ ዋይ ነው እንበል። ስለዚህ ኤክስ ኖት እና ዋይ ኖት የፈለገው ሊሆን ይችላል ማለት ነው። ማለት በጣም ትልቅም ሊሆን ይችላል፣ በጣም ትንሽም ሊሆን ይችላል። ስለዚህ የዚህ ላይን እንትን ለማወቅ ምንድነው ማድረገው? ኤክስ ማይነስ ኤክስ ኖት እና ዋይ ማይነስ ዋይ ኖት ነው የሚሆነው ማለት ነው። ስለዚህ ይሄ ይመጣል ማለት ነው። ኤክስ ማይነስ ኤክስ ኖት ዋይ ማይነስ ዋይ ኖት ይመጣል። ከዛ ይሄኛው ቬክተር ብለናል። ምንም ይሁን ምን ይሄኛው ቬክተር ከዚህኛው ጋር ፓራሌል መሆን አለበት። ይሄን ኢኩዌሽን ኦፍ ላይንን ኢን 3D ለማወቅ ስንፈልግ ማለት ነው። ስለዚህ ይሄኛው ለዚህኛው ስካለር መልቲፕል ነው ማለት ነው። ስካለር መልቲፕል ነው ማለት እንዲያርቸ ማስቀመጥ ይችላሉ ማለት ነው። በዮነ ስካለር ቪን ዶት ፕሮዳክት ባረጋው
ምን ይሰጠኛል ማለት ነው? ከዚህ ጋር ይመሳሰላል ማለት ነው። ምክንያቱም ምን ስለሆኑ ፓራሌል ስለሆኑ ማለት ነው። ስለዚህ እንደዚህ መቀመጥ ይችላል ማለት ነው። ይህንን ማወቅ አለብን አንድ ራይት ኤክስ ኖት ኤክስ ማይነስ ኤክስ ኖት ዋይ ማይነስ ዋይ ኖት እና ኮንሲደሪንግ ዊ አር ኢን 3D ስለሆነ 3D ላይ ስላለን ዜድ ማይነስ ዜድ ኖት የምትለዋንም እንጨምራታለን ማለት ነው እዚህ ጋር። ምክንያቱም ዊ አር ኢን 3D ላይ ያለ ነው እና 3D ኢኩዌሽን ፍላይንን ለመፈለግ ነው የሰራን ያለ ነው ማለት ነው። ስለዚህ እንደዚህ አርግተን እንትን ካልን በኋላ ይችኛዋ ደግሞ ቪ የምትባለዋ ደግሞ ምን ይኖራታል? የራሷ ኮምፖነንት ይኖራታል። ቪ ይችኛዋ ፖይንት የራሷ እንትን ይኖራታል። ስለዚህ እሷን ደግሞ ቪያችንን ኤ ለሴ ቢ ሲ አርግተን እንውሰዳት። ስለዚህ ምን ይሆናል ማለት ነው? ኤክስ ማይነስ ኤክስ ኖት ዋይ ማይነስ ዋይ ኖት ዚ ማይነስ ዚ ኖት ኢኳል ቱ እዚህ ጋር ቲ ያለችን ቲኤ ወይም ደግሞ ኤቲ ቢቲ ሲቲ ይሆናል ማለት ነው። ባይዘ ይሄኛው ቬክተር ምን ይባላል? ዳይሬክሽናል ቬክተር ነው የሚባለው። ዳይሬክሽናል ቬክተር ተብሎ ነው የሚታወቀው። ይህንን ማወቅ አለብን። ዳይሬክሽናል ቬክተር ይችኛው ቪ ዳይሬክሽናል ቬክተር ነች። ከዚህኛው ቪ ነው ከዚህኛው ቪ ይሄኛው ቪ ለዚህኛው ፓራሌል መሆን አለበት። ይሄኛው ቬክተር የወሰድ ነው ፖይንቱን የሚነካውን ፖይንት ፈልገን ነው ማለት ነው ይችኛውን የወሰድናት። ስለዚህ ኤክስ ማይነስ ኤክስ ኖት ኢኳል ቱ ይሄን እንደዚህ መውሰድ ይችላሉ። ይሄ ለዚህ ይሄ ለዚህ እና ይሄ ለዚህ ማለት ነው። ኤክስ ማይነስ ኤክስ ኖት ኢኳል ቱ ኤቲ ዋይ ማይነስ ዋይ ኖት ኢኳል ቱ ቢቲ ኤንድ ዚ ማይነስ ዚ ኖት ኢኳል ቱ ሲቲ። ሶ አሁን የተለያየ መንገድ ማስቀመጥ እንችላለን። ፓራሜትሪክ የሚባል አለ እና ሲሜትሪክ የሚባል አለ። ፓራሜትሪክ የሚባለውን ለማስቀመጥ እንዴት ነው ፓራሜትሪክ የሚቀመጠው? ኤክስን ለብቻዋን ዋይን ለብቻዋን እና ዚ ለብቻዋን እናስቀምጣታለን ማለት ነው። ያ ፓራሜትሪክ ነው የሚባለው። ኤክስ ማለት ይሄን ወደ ዛት ወስዳት ኤክስ ኢኳል ቱ ኤክስ ኖት ፕላስ ኤቲ ይሆናል። ዋይ ኖት ኢኳል ቱ ፕላስ ቢቲ ይሆናል። ዚ ኢኳል ቱ ዚ ኖት ፕላስ ሲቲ ይሆናል ማለት ነው። እንትን ሲሜትሪክ ሲሆን ደግሞ ለቲ ሶልቭ ማድረግ ነው። ለቲ ሶልቭ አድርገን ይሄን ሶልቭ ማድረግ ትችላላችሁ። ኤክስ ማይነስ ኤክስ ኖት ዲቫይድድ ባይ ኤ ኢኳል ቱ ዋይ ማይነስ ዋይ ኖት ዲቫይድድ ባይ ቢ ኢኳል ቱ ዚ ማይነስ ዚ ኖት ዲቫይድድ ባይ ሲ። ይሄ ደግሞ ሲሜትሪካል የሚባለው ነው ማለት ነው። ስለዚህ ላይን ኦፍ ኢኩዌሽን ለማግኘት እንደዚህ ነው የምንጠቀመው ማለት ነው። እሺ አንድ ምሳሌ እንውሰድና እሱን ሰርተን እንትን እንላለን።